ሰላም ጤና ይስጥልኝ። ሙላቱ በእደ እባላለሁ። የኢትዮ ጥሪት የቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ምክትል ዋና ስራ አስፈጻሚ ነኝ። ማህበሬን ኢትዮ ጥሪትን ወክዬ ለመላው የክርስትና እምነት ተከታዮች ለኢትዮ ጥሪት አመራርና አባላት በሙሉ እንኳን ለ2018 ዓመተ ምህረት የመስቀል በዓል በሰላም አደረሳችሁ ለማለት እፈልጋለሁ። እንደሚታወቀው ማህበራችን ኢትዮ ጥሪት መነሻ ውድር የነበረ ሲሆን አሁን ላይ ደግሞ ወደ ህብረት ስራ ማህበር አድርጎ የበርካታ ማህበረሰብን ችግሮች እየፈታ ይገኛል። በዚህም በተለይ የቁጠባ የብድርና የማማከር አገልግሎቶችን ለማህበረሰብ በመስጠት የበርካታ ማህበረሰብን ኢኮኖሚያዊና ማህበራዊ ችግሮች እየቀረፈ ይገኛል። ስለሆነም በዚሁ አጋጣሚ ማስተላለፍ የምፈልገው መልእክት የኢትዮ ጥሪት አባል ያልሆናችሁ ወደኛ መጣችሁ አባል በመሆን በጋራ እንድንሰራ እያልኩ ጥሪዬን እያስተላለፉኝ በዓሉ እንግዲህ ለሁሉም እምነቱ ተከታዮች በህብረት ስራ አስተምሮ መሰረት በመተሳሰብ በመተጋገዝና በመረዳዳት ሲታሳልፉ እየተመኘሁኝ በዓሉ የሰላም፣ የፍቅር፣ የአንድነት በዓል እንዲሆንላችሁ ከልብ እመኛለሁኝ። አመሰግናለሁ።